ውድ ሚዲያችን ቤተሰቦች እንደምን አላችሁ እንደምን ዋላችሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሱ። እነሆ ለዛሬ ይዘንልት የመጣ ነው የአርቲስት አንዱዓለም ጎሳና እንደዚሁም የሞዴል ቀነኒ አዱኛ ጉዳይ በፍርድ ቤት ውሎ ችሎትን ነው። የመገናኛ ብዙሃን ባለሙያዎች ድምጻዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀነኒ አዱኛ ህልፈተ ህይወት ተጠርጥሮ በምርመራ ላይ ሂደት ለሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃንን ችሎቱን እንዳይታደም ያገደው። በዛሬው ችሎት ፖሊስ በመገናኛ ብዙሃን ላይ በተለያዩ ጊዜያት የችሎቱ ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ተጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካዳመጠ በኋላ የመገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቀዋል፣ ሌላ ጊዜ ደግሞ የሟች የግል ማህደር በተከሳሽ ጠበቃ እጅ ነው የሚገኘው የሚልና የተዛቡና ሐሰተኛ ዘገባዎችን በማቅረባቸው በችሎትና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ጋዜጠኞቹ ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙት ጋዜጠኛ በዳኛ ትዕዛዝ እንዲወጡ ተደርገዋል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቱ በሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈተ ህይወት ፖሊስ የተጠረጠረው ፍቅረኛዋ ድምጻዊ አንዱዓለም ጎሳ በቁጥጥር ስር ምርመራ እየተጣራበት ይገኛል ሲል ለሚዲያችን ገልጸዋል። ፕሮግራሞች ቁጭ ብሎ ሺሻውን እያንቧለለ ፌስቡክ ላይ ተጥሎ ይውላል። በዩቲዩብ ገንዘብ ለማቃረም ይጠቀምበታል። ይህን ስንል ሁሉም አይደሉም። የአማራ ህዝብ የገባበትን አጣብቂኝ ያወቁት አይመስለኝም። እንደ ህዝብ ለመጥፋት ያለ መጥፋት ህልውና ትግል ላይ ያለው የአማራ ዲያስፖራ ብዙ እጅግ ነው። ብዙ የተማረ የትየለሌ ነው። የአማራ ዲያስፖራ አክቲቪስቶች ነን ባይ በተደላደለ ሀገር ቁጭ ብለው ፋኖን ካልመረሁ የሚል ሞልቷል። የፋኖ ኃይሎች በየቀኑ መስዋዕትነት እየከፈሉ እየተራቡ እየተጠሙ መሬት ላይ እየተፋለሙ ያሉትን በዱር በገደሉ ውሎ አዳራቸውን በዱር አድርገው ህዝባቸውን ነፃ ለማውጣት እየታተሩ ዲያስፖራው ግን ይጓተታል። ፕሮፌሰር አስራት ወልደየሱስ ያሉት ትንቢት አሁን እያየነው ነው። የአማራ ዋና ጠላቱ አማራ ሆዳም ነው ያሉት ትንቢት እያየነው እንገኛለን። ይገርማል። ከፋኖ ጋር የተቀላቀለው ሰርግ ጎብ ብዙ ነው። የዲያስፖራዎች ሚዲያዎች አይታመኑም። ሚዲያዎቹ ከፋኖ መሪዎች ጋር ቃለ ምልልስ ያደርጋሉ። ስልኩ የመጠለፍ እድሉ ሰፊ ነው። ስለዚህም የፋኖ መሪዎች ያሉበትን አካባቢ ይታወቃል ማለት ነው። የዲያስፖራ ሚዲያ ብዙ ነው። በሳተላይት ቴሌቪዥን ጣቢያዎች ብዙ ናቸው። አክቲቪስት ነኝ ባዩ በእነዚያ ጣቢያዎች እየቀረበ በአሽሙር ሌላኛውን ሲሳደብ ይውላል። እነ ዘመድኩን ያሉ መርህ የሌላቸው ሰዎች በፍጹም ፋኖች ያገኟቸው እንዳይሞክሩ። ዘመድኩን በቀለ ሚስጥር የሚባል አያውቅም። የተወራውን የተባለውን ሚዲያ ላይ ይዘረግፈዋል። ፋኖች ከዲያስፖራ ሚዲያዎች ጋር ቃለ ምልልስ ታድርጉ ለዓለም ብዙሃን መገናኛ ጋር ነው። ፋኖች ከዲያስፖራ ሚዲያዎች ጋር ቃለ ምልልስ አታድርጉ ለዓለም ብዙሃን መገናኛ ጋር ነው ቃለ ምልልስ ማድረግ ያለባችሁ። የአማራ ዲያስፖራ ሚዲያዎች የማይፈይዱት ነገር የለም። የጎጃም ፋኖ እጅግ ጠንካራ ነው አሉ የተባሉ የመከላከያ ሰራዊት ክፍለ ቁጥሮች ጎጃም ነው ያሉት። ጎጃም የአማራ ፋኖ የማይገረሰስ ሆኖ ቀጥሎ ቋራ አካባቢ ያሉትና ከነዛ የነምሬ ወዳጁ ይገኙበታል። የደቡብ ጎንደር ፋኖ ጠንካራ ነው፣ ያው ግን የጎጃም አያክልም። ፋኖ ከፍ ያለው ደሴ መስዋዕትነት ሆኗል። የብልጽግና ደጋፊዎች ጮቤ ረግጠዋል። ፋኖችም የብልጽግናዎችን ጮቤ የታችሁ እድል ይዛችሁ ይገባል። የብልጽግና ደጋፊዎች የተምታታ ዜና እየጻፉ ነው። ከፍ ያለው ደሴ በጀግናው መከላከያ ሰራዊታችን ተደመሰሰ ሲሉ፣ ሌሎች ደግሞ እርስ በርስ የፋኖ አመራሮች ተታክሰው ነው የተገደለው ሲሉ፣ አንዳንዶች ደግሞ በሴራ ነው የተገደለው ሲሉ የተለመደ የማምታታ ዜናዎችን እያሰራጩና ሰዎች የመከላከያ አመራሮች ሲገደሉ ትንፍሽ አይሉም። ስለ አዲስ አበባ ሳርና አታክልት አምፖል ሲጽፉ ይውላሉ። የፋኖ አመራሮች ሲገደሉ የብልጽግና ሰዎች የሚሰሙት ከዚሁ ከማህበራዊ ሚዲያ ነው። እነዚህ ኃይሎች አፋዶች፣ ፋፍዴኖችና ብልጽግናዎች ስማቸው 3 ነው፣ ግብራቸው መዳረሻቸው አንድ ነው። ከአማራ ትከሻ መውረድ አለባቸው። አንጠልጥለን እናወርዳቸዋለን። ጀምረናቸዋል፣ እንጨርሳቸዋለን። እነዚህ ኃይሎች አፋዶች፣ ፋፍዴኖችና ብልጽግናዎች
ስማቸው 3 ነው፣ ግብራቸው መዳረሻቸው 1 ነው። ከአማራ ትከሻ መውረድ አለባቸው። አንጠልጥለን እናወርዳቸዋለን። ጀምረናቸዋል፣ እንጨርሳቸዋለን። አድማጭ ተመልካቾቻችን አብራችሁን ስለሆናችሁ በድጋሚ እናመሰግናለን። በቀጥታ የምንሄደው አሁንም ጊዜ ለመቆጠብ ማስረጃዎችን ማቅረብ በሚለው ላይ ይሄ በእኛ ፋይንዲንግ በእኛ የተገኘ አይደለም። የማርሸት የድርጅት ነው፣ የፐርሰናል ነው። እሱን የሚያውቀው እሱ ነው። ለማንኛውም ግን በቃል አቀባይነት ስልጣኑ በየሚዲያው መጥቶ እንደሚናገረው ይህንን በአደባባይ የተናገረው ነው። በሚዲያ ቀርቦ የተናገረው ነው። በይፋ የተናገረው ነው። በድብቅ የተቀረጸ ወዘተረፈም አይደለም። ዛቻው ፊት ለፊት ነው የተከናወነው። ደግሞ አለው በድጋሚ አርበኛ ከፍ ያለው ደሴ የአማራ ፋኖ ህዝባዊ ድርጅት ወይም አፋድ ምክትል ሊቀመንበርና የፋይናንስና አስተዳደር መምሪያ ኃላፊ ነው። ይሄ በይፋ የሚታወቅ ነው። ስለዚህ እናጠፋቸዋለን የሚለው ዛቻ ፊት ለፊት ነው። ስፔኩሌሽን አይደለም። ቆይ ይሄ ማለት ነው የሚል ትርጉም ተሰጥቶት አይደለም። ስለዚህ አንድ ድርጊት ከተፈጸመ በኋላ አንድ ሰው ለድርጊቱ ኃላፊነት ወስዳለሁ ብሎ በይፋ ይሄንን እናደርጋለን ካለ በኋላ ለተፈጸሙት ነገሮች ኃላፊነት ሌላ ሰው ሊወስድ አይችልም። ሁለተኛው ከዚህ ቀደም የነገርናችሁ ነው። ቀጥሎ ማቅረብ የምፈልገው አንድ ፎቶግራፍ አለ። በቀዳሚነት ያንን ፎቶግራፍ ትመለከቱትና ከዚህ ቀደም አድማጭ ተመልካቾች በይፋ በተለይ በወሎ ቀጠና ላይ አስፈላጊውን ጥንቃቄ እንዲደረግ ከብሔራዊ መረጃና ደህንነት በቀጥታ ትዕዛዝ የሚቀበል እያንዳንዱን የፋኖ እንቅስቃሴ የሚያጠና